በመጨረሻም የአማራ ክልሉን ውጊያ አስመልክቶ ዓለም አቀፉ ተቋም ዝምታውን ሰብሮ መግለጫ ወጣ። የፋኖ ኃይሎች ቆስሎ የተማረኩ የመከላከያ ሰራዊት አባላትን ለቀይ መስቀል ማህበር ማስረከባቸውን ይፋ አድርጓል። ዓለም አቀፉ ቀይ መስቀል ማህበር የወሎን ውጊያ አስመልክቶ ጉዳያስ ባለ መግለጫ ወጥቷል። በአማራ ታጣቂ የፋኖ ኃይሎች ቆስሎ የተማረኩ የመከላከያ ሰራዊት አባላትን መረከቡን ዓለም አቀፉ ቀይ መስቀል ማህበር በመጨረሻም ባወጣው መግለጫ ላይ ይፋ አድርጓል። ለህይወታቸው አስጊ የሆነ ከፍተኛ ጉዳት የደረሰባቸውን የመከላከያ ሰራዊት አባላት ፋኖች አስረክበውኝ ወልዲያ ወደሚገኝ ሆስፒታል ተወስደዋል፣ ለመንግስት ጦር ማስረክብ ያለው ያለበት መግለጫ ዓለም አቀፍ ትኩረትን ስቧል። የአማራ ክልሉ ውጊያ አሁን ዓለም አቀፍ ትኩረት ያገኘ ይመስላል። በሌላ ዜና ወልቃይትን በተመለከተ ኮሎኔል ደመቀ አዲስ አበባ ላይ ሆኖ የሰጡት ሐሳብ ከፍተኛ ትኩረትን ስቧል። ኮሎኔል ደመቀን ጨምሮ ዋና አስተዳዳሪው አቶ አሸተ በተገኙበት ላይ ወልቃይትን በተመለከተ ኮሎኔል ደመቀ መኮንን የኛ አቋም ይህ ነው ብለዋል። ከወልቃይት የወጡትን አስመልክቶም አቋማቸውን ገልጸዋል። ምን አሉ የሚለውን ዜናችን ምላሹን ይዟል። ይህ በእንዲህ ሳለ የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ሆኖ መመዝገቡን አዲስ ሪፖርት ይፋ አድርጓል። በአውሮፓውያኑ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ የገለጸው ዓለም አቀፉ ተቋምም በኢትዮጵያ ላይ ከባድ የኢኮኖሚ ግሽበት እንዳለ አሳውቋል። በሌላ ዜና ከወደ ትግራይ በህወሓት ቤት አዲስ ስንጥቃት ሳይፈጠር እንዳልቀረ ተገልጿል። ከሁለት ዓመታቱ ደም አፋሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት የተቋጨው የሰሜን ኢትዮጵያው ግጭት በትግራይ ክልል አስተዳደር ውስጥም አዲስ የውስጥ ሽኩቻና የስልጣን ክፍፍል መፍጠሩን የተገለጸው አዳዲስ ነገሮች ከከተማዎች ተሰምተዋል። ሰላምና ጤና በያላችሁበት የዓለም ጥግ ውድ የኢትዮ አቦሌሊ ቤተሰቦች በቆይታችን ከላይ ጠቆም ያደረግናቸውን ጨምሮ ሌሎች መረጃዎችን በስፋት የምንነግራችሁ ይሆናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን፣ ያተርፉበታል። ላይክ ማድረግ ገምዲ አስተያየት መስጠት እንዳይረሳ እያስታወስን ወደ ዜናዎቹ አለፍን። መልካም ቆይታ። በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ መቀጠሉ እየተገለጸ ባለበት ሰዓት ላይ ግጭቱ ዓለም አቀፍ ትኩረት እንዲያገኝ ያደረገ አዲስ መግለጫ ከአንድ ዓለም አቀፍ ተቋም ይፋ ሆኗል። በፋኖ ኃይሎች ቆስሎ የተማረኩ የመከላከያ ሰራዊት አባላትን መረከቡን ዓለም አቀፉ ቀይ መስቀል ማህበር አሳውቋል። ዓለም አቀፉ ቀይ መስቀል ማህበር ያወጣው መግለጫ ተከትሎም በአማራ ክልል የሚደረገው ውጊያም እንደሚባለው ቀለል ያለ ሳይሆንም ከባድ እንደሆነ ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይ በሰሜን ወሎ አካባቢ በተደረጉ ከባባድ ውጊያዎች በርካቶች ህይወታቸው እንዳለፈ፣ ሌሎች ደግሞ ቁስለኛ እንደሆኑ መረጃዎች ሲወጡ እንደነበር ይታወሳል። ታዲያ ይህን ተከትሎም በመከላከያ ሰራዊትና በአማራ ክልላዊ መንግስትም ጦርነቱ የተባለለትን ያክል ጠንካራ እንዳልነበርና የፋኖ ኃይሎች ማረክናቸው ሲሉ ያሳዩአቸው የመከላከያ ሰራዊት አባላትንም ፎቶሾፕ ነው የሚሉ መረጃዎችን በተለይ ለመንግስት ቅርብ የሆኑ አካላት ሲያቀርቡ ነበር። አሁን ግን ዓለም አቀፉ ተቋም እውነት መሆኑን አረጋግጦታል። የወሎን ውጊያ አስመልክቶ ትላንት መስከረም 30 ቀን 2018 ዓ.ም አመሻሹ ላይ በዓለም አቀፉ ቀይ መስቀል ኮሚቴ በኩል የወጣው መግለጫ የቆሰሉ የመከላከያ ሰራዊት አባላትን ከፋኖ ታጣቂ ኃይሎች መረከቡን ይፋ አድርጓል። ኮሚቴው በመግለጫውም በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችን መጎብኘቱን የገለጸው። ይህን ተከትሎም የዓለም አቀፉ ቀይ መስቀል ኮሚቴ ባለፉት 6 ቀናትም 2 ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረጊያ የሚሆን ቁሳቁስ ማቅረቡን ነው ኮሚቴ ያሳወቀው። በመግለጫው ላይ መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውና ሕክምና የሚያስፈልጋቸው ሰዎች ካሉበት ቦታ አውጥተናል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧል። ከዚያም ወታደሮች ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ሰጥተናል በማለትም ከፋኖ ኃይሎችም የቆሰሉ የመከላከያ ሰራዊት አባላት ወታደሮችን መረከቡን ይፋ አድርጓል። መግለጫው አክሎም ሐሙስ
መስከረም 29 ቀን 2018 ዓ.ም ደግሞ የቀይ መስቀል ሰራተኞችም በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር የነበሩ ምርኮኞችን መጎብኘቱን የገለጸው በላሊበላ የነበረው የቀይ መስቀል መሪው ማርቲንም ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድለዋል ወይም ቆስለዋል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፉ ቀይ መስቀል ኮሚቴ በሰሜን ወሎ የሚደረገውን ድጋፍ እንደሚቀጥል የቡድኑ መሪ ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላትም ለዓለም አቀፉ የሰብአዊነት ሕግ ተገዢ እንዲሆኑ ሲሉ ጠይቀዋል። የፋኖ ኃይሎች በስፍራው ድል በመቀዳጀትም እንደ መርሳ ያሉ ቦታዎችን እንደተቆጣጠሩ ሲገልጹም የኢትዮጵያ ፌዴራል መንግስት በበኩሉ የኤርትራ መንግስትና ህወሓት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ ላይ ሲከስም ህወሓትና ኤርትራም ከእውነታው የራቀ ነው የሚል ምላሽ መስጠታቸው የሚታወስ ነው። በሌላ ዜና ወልቃይትን በተመለከተ ኮሎኔል ደመቀ መኮንን ከአዲስ አበባ ሆነው ያሰሙትም የብዙዎችን ትኩረት ስቧል። ኮሎኔል ደመቀ መኮንንና የዞኑ ዋና አስተዳዳሪ አዲስ አበባ ሆነው የሰጡት ሐሳብ ከፍተኛ ትኩረትና መነጋገሪያ አጀንዳ ሆኗል። ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮችም ከመንግስታዊው አዲስ ሚዲያ ኔትወርክ ጋር ባደረጉት ቃለ መጠይቅ ላይ ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የሆኑት አቶ አሸተ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ላይ ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ አቶ አሸተ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸው በቃለ መጠይቁ ላይ ደጋግመው ሲናገሩ ተደምጠዋል። በአሁኑ ወቅት ላይ በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ሕዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። ይህንኑ አስመልክቶም የኢትዮጵያ የውጭ ጉዳይ ሚኒስቴርም ለተባበሩት መንግስታት ድርጅት በላከው የክስ ደብዳቤ ህወሓትና ኤርትራ ፋኖን በመጠቀም ወልቃይትን ያማከለ ጥቃት እያቀዱ ነው የሚል ክስ ማቅረቡ ይታወቃል። የሰሜኑ ጦርነት በተከሰተበት ወቅት ላይ ብዙዎች በኖሩበት አካባቢ የኖሩ መሆኑን ያስታወሱት የዞኑ አስተዳዳሪዎችም በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸውን ይገልጻሉ። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞኑ የተፈናቀሉ ወገኖችም ወደ አካባቢያቸው መመለስ አለባቸው። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር የሚቻል አይመስለኝም ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግ አብራርተዋል። መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ በተከታታይ የተለያዩ እንቅስቃሴዎችን ማድረጉን ይገልጻል። በሌላ በኩል ህወሓት በወጣቸው መግለጫዎች ላይ የፌዴራል መንግስቱ ከአካባቢ የተፈናቀሉ የትግራይ ተወላጆችን መልሶ ለማስፈርም እንቅፋት ሆኖብኛል ሲል መክሰሱ ይታወቃል። በሌላ ዜና የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑ 21 ገንዘቦች መካከል አንዱ መሆኑን ሪፖርት ገልጿል። በአውሮፓውያኑ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘግቧል። ከሰሞኑ ይፋ የሆነው መረጃ የወጣው ደግሞ XS.com የተሰኘ የምጣኔ ሀብት ተቋም ድረገጽ ላይ ነው። በዘገባው መሰረትም የኢትዮጵያ ብር ከየመን ቀጥሎ ከሃይቲ ደግሞ የተሻለ በመሆንም በ26ኛ ደረጃ ላይ ሰፍሯል። የኢትዮጵያ ብር ባሳለፍነው የአውሮፓውያኑ ዓመትም ከሰሃራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደተመደበም የዓለም ባንክ መዘገቡ ይታወሳል። የኢትዮጵያ የምጣኔ ሀብት በከፍተኛ ሁኔታ አደጋ ላይ መሆኑንም ዓለም ባንክ በዚህ ወቅት ላይ አስታውሶ ነበር። የገንዘብ ምንዛሬ ምዘናውን ይፋ ያደረገው የዓለም የምንዛሬ ኤጀንሲም የተካሄደው የየሀገሪቱ ገንዘቦችን ከአሜሪካው ዶላር ጋር በሚኖራቸው
የምንዛሬ መጠን መሰረት መሆኑንም አሳውቋል። ይህ ደግሞ ብር አንድም ጠንካራ ከሆኑ ገንዘቦች ጋር ሲነጻጸር ዕቃዎችንና አገልግሎቶችን ለመግዛትም በጣም አናሳ የሆነ አቅም ይኖረዋል ሲልም ዶይቼ ቬለ ዘግቧል። በሌላ በኩል በሀገር ውስጥ የተረጋጋና ጠንካራ ኢኮኖሚ እጦት ነጸብራቅ ይሆናልን ያለው በየጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩም የኢኮኖሚው አለመረጋጋት በዋነኛነት ተጠቅሷል። አሁን ስልጣን ላይ ያለው የኢትዮጵያ ብልጽግና መንግስት ኢኮኖሚውን ለማረጋጋትና የዋጋ ግሽበቱን ለመቀነስ የተለያዩ ፖሊሲዎችና መመሪያዎችን የተገበርኩ ነው ቢልም በታሰበለት ልክ የተፈለገውን ያህል ውጤት ማምጣት የቻለ አይመስልም ሲል የጀርመን ድምጽ ዶይቼ ቬለ ዘግቧል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰዋለ አባተ ለዶይቼ ቬለ እንደገለጹት መንግስት እያደረገ ያለው የፖሊሲ ማሻሻል የብር የመግዛት አቅምን ማሽቆልቆልን ለመታደግ ብቻውን በቂ አይደለም ብለዋል። መንግስት የመሪነቱን ሚና ቢጫወትም እንደ ማህበረሰብ ድርሻችንን ካልተወጣን ግን የሀገር ውስጥ ምርትን ካላሰፋን በስተቀር ዘላቂ መፍትሄ ሊመጣ አይችልም ሲሉም ስጋታቸውን አክለዋል። በኢትዮጵያ የብርን የመግዛት አቅም ለማሳደግ ካልሆነም ባለበት በማረጋጋትና በዓለም የገንዘብ ገበያዎች ላይ የበለጠ ጠንካራ ለማድረግ ወሳኝ የሆነ እርምጃ ከመንግስትና ከማህበረሰብ ካልተወሰደ በስተቀር አሁንም የገንዘብ አለመረጋጋትን ማስወገድ አይቻልም ብለዋል። ብዙ ማዕቀብ ውስጥ ያለችው ኢራን ደግሞ ሊባኖስና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለች ተብሏል። በሌላ ዜና ከወደ ትግራይ ከባድ ውጥረት እንዳለ ተገልጿል። ከሁለት ዓመታት ደም አፋሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት የተቋጨው የሰሜን ኢትዮጵያ ግጭት በትግራይ ክልል አስተዳደር ውስጥ አዲስ የውስጥ ሽኩቻና የስልጣን ክፍፍል መፍጠሩን የተለያዩ ዘገባዎች ጠቁመዋል። ቀደም ሲል የነበረው የፖለቲካ ልዩነት አሁን ላይ ወደ ከፋ ደረጃ ማደጉ ክልሉን በአስተዳደርና በጸጥታ ችግር ውስጥ እንደከተተው ይነገራል። የፖለቲካ ተንታኞች እንደሚሉት በክልሉ ያለው የስልጣን ሽኩቻ በዋናነትም በሶስት ዋና ቡድኖች መካከል የሚደረግ ነው። የመጀመሪያው በዶክተር ደብረጽዮን ገብረ ሚካኤል የሚመራውና አንጋፋ የድርጅት ሰዎችን ያካተተው የህወሓት ቡድን ሲሆን ሁለተኛው ደግሞ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩን ይመሩ የነበሩት በአቶ ጌታቸው ረዳ የሚታወቀው ወገን ነው። ሶስተኛውና ከፍተኛ ተጽዕኖ እየፈጠረ የመጣው ኃይል በጀነራል ታደሰ ወረደ የሚመራውና ከፖለቲካ ሽኩቻ የጸዳ አስተዳደር እንዲኖር ይፈልጋል የሚባለው የሰራዊቱ ክንፍ ነው። የእነዚህ ቡድኖች ዋነኛ የልዩነት መንስኤ የስልጣን የበላይነትን የመቆጣጠር ፍላጎት እንደሆነ የሚነገር ሲሆን አንዳንድ ወገኖች ደግሞ በክልሉ ካለው ህገወጥ የወርቅ ንግድና ሌሎች የሀብት ምንጮች ጋር የተያዘ ነው ሲሉ ይከራከራሉ። በጀነራል ታደሰ ወረደ በሚደገፉ ኃይሎች አማካኝነት የአቶ ጌታቸው ረዳ ጊዜያዊ አስተዳደር ከስልጣን ከተገፋ በኋላ ክልሉ ግልጽ የሆነ የአስተዳደር መዋቅር በማጣትም ከፍተኛውን የሥርዓት አልበኝነት እንደነገሰበት ይገለጻል። በዚህም ምክንያት ከህገወጥ የሰውና የጦር መሳሪያ ዝውውር አንስቶም በተለያዩ ሁኔታ እገታዎችንና እንዲሁም ግድያዎች ሲፈጸሙ እየታየ ነው። ምንም እንኳን ጀነራል ታደሰ ወረደ በክልሉ ከፍተኛ ተጽዕኖ ቢኖራቸውም የሚመሩትን አስተዳደር ሙሉ በሙሉ የመወሰንና የመቆጣጠር አቅም እንዳልተፈጠረ ይገለጻል። ጀነራሉ በአንድ በኩል ከፌደራል መንግስት ጋር በመደራደር የክልሉን በጀትና ድጋፍ ለማስቀጠል፣ በሌላ በኩል ደግሞ ከተለያዩ የህወሓት ክንፎች ጋር በመነጋገርም የውስጥ ሰላምን ለማምጣት በሚያደርጉት ጥረትም የተወዛገበና ያልተረጋጋ አቋም እያንጸባረቁ ነው በሚልም የሚከሷቸው ብዙዎች ናቸው። ሰላምና ጤና በያላችሁበት የዓለም ጥግ ውድ ኢትዮ አቦሌ ቤተሰቦች ለአሁን ያዝናቸው መረጃዎች የተከታተላችኋችሁን ይመስሉ ነበር። በሌላ መረጃና ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ጤና ይስጥልኝ።